ዒባደላህ ዘውትር ሊመከሩ ከሚገቡ መሰረታዊ ምክሮች መሃል አንዱና ታላቁ አላህን ዐዘ ወጀል መፍራት ነው። ከስንቆች ሁሉ የማያልቅ ስንቅ የማይነጥፍ ስንቅ ነው። በዱንያም በአኺራም የሚጠቅም ስንቅ ነው። አላህም ጀለ ፊ ዑላህ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ወተቁን ያ ኡሊል አልባብ ይላል። እናንተ ያመናችሁ ሰዎች ሆይ ተሰነቁ፣ ከስንቆች ሁሉ በላጩ ስንቅ አላህን መፍራት ነው። እናንተ የልብ ባለቤቶች ሆይ እኔን ፍሩኝ ይላል ሱብሓነሁ ወተዓላ። ዒባደላህ አንድ የሚወራ ቅሳ አለ። እሱም ምንድነው? ይህ ታሪክ አንድ ንጉስ ነበር፣ አንድ መንግስት ሶስት ወዚሮችን ጠራቸው፣ ሶስት ሚኒስትሮችን ጠራቸውና አንድ ትእዛዝ አስተላለፈ። ያስተላለፈው ትእዛዝ ምን የሚል ነበር? እያንዳንዳችሁ ትልቅ ዕቃ ኪስ ያዙና በማንም እርዳታና እገዛ ሳይሆን ሂዱና የአትክልት ስፍራ ወይም እርሻ ሰብል አለ፣ እዛ ግቡና ያገኛችሁትን ነገር ሰብስቡልኝ፣ መልካም ፍሬ ሰብስቡልኝ፣ ፍራፍሬውንም መልካሙን ነገር አላቸው። እነዚህ ሚኒስትሮች ሶስቱ ሚኒስትሮች ለቀረበላቸው ጥያቄ እጅግ በጣም እየተደነቁና እየገረማቸው ሄዱ ወደ መሰብሰቡ። አንደኛው ሚኒስቴር በቃ ምናልባት ለራሱ ፈልጎት ሊሆን ይችላል በሚል እሳቤና ውሳኔ ተነሳና መልካም የሚባሉ ፍራፍሬዎችን መልካም የሚባሉ ነገሮችን እንዳለ ሰበሰበና አስቀመጣሉ። ሁለተኛው ምናልባት እሱ ብዙ ላይ ፈልገው ይችላል፣ ዞር ብሎም ላያዩ ይችላል፣ ግን ለማንኛውም መቀላቀሌ መደበላለቄ ጥሩ ነው አለና መጥፎውንም ጥሩውንም አንድ ላይ ደበላለቀና የበሰለውን ያልበስጠሬውን የተበላሸውን አንድ ላይ ሰበሰበና አዘጋጀ። ሶስተኛው ንጉስ ነው፣ ከኛ ምን ይፈልጋል፣ ዞር ብሎም ጭራሽ አያየውም አለና ሳር ነገሮችን ማይጠቅሙና ማይረቡ ቆሻሻ ኮተቶችን ብቻ ሰበሰቡና ይዘው መጡ። በንጋታው አስጠራቸው። ኑ አላቸውና ሰበሰባቸው አላቸው። በቃ ጥሩ እስር ቤት አስገቡልኝ አለና ትእዛዝ አሳለፈ። አንድ ነገር እንዳይይዙ የያዙትን ኪስ ብቻ እቃውን ይዘውልኝ ይግቡ አለ። እስር ወሰነባቸውና ራቅ ያለ ቦታ እንዲታሰሩ ሆኗል። የመጀመሪያው ምን ሆነ? መልካም ነገር ስለሰበሰበ እስከ ቻለው ድረስ እየበላ እየተጠቃቀመ መኖር ቻለ አሉ። ሁለተኛው ግን ደበላልቆ ስለነበረ ምርጡን ብቻ እየመረጠ የበሰበሰውና ማይረባውን እየተወ እንደምንም ህይወቱን መምራት ቻለ። ሶስተኛው ሚልሰውና የሚቀምሰውን አጣና በዛው ሞቶ ቀረ አሉ። ትልቁ ጥያቄ ይህ ታሪክ ምንድነው የሚፈለገው? ይህ ታሪክ ወይም ይህ መግቢያና መንደርደሪያ እኔና አንተን አንቺን እሱን እሷን በአጠቃላይ የሚመለከት ጥያቄ ነው። ከነዚህ ሶስት ሚኒስቴሮች የትኛው ነን እኛ? የመጀመሪያው ወይስ የሁለተኛው ወይስ የሶስተኛው? የእርሻ ሰብሉ ዱንያ ነው። አዛዡ ማሊከል ሙሉክ ነው ሱብሓነሁ ወተዓላ። የሁሉም የበላይ የሆነው ባለስልጣን ሱብሓነሁ ወተዓላ